بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. فنواصل من درسنا عقيدة كل مسلم الشيخ محمد جميل زينو رحمه الله. ሼክ ሙሐመድ ጀሚል ዘይኑ ያስተላለፏቸው ታሏቸው ትንሽ ሪሳላ ስለ ሙስሊም ትክክለኛ አቂዳ ስለምትለው ኪታብ ማለት ነው። አራተኛው ደርሳችንን ጀምረናል። በአላህ ሱብሓነሁ ወተዓላ ፍቃድ አራተኛው ደርሳችን የሚጀምረው ከስድስተኛው ቁጥር ነው። ከስድስተኛው ጥያቄ ቁጥር ነው። ስድስተኛው ጥያቄ ቁጥር ምን ይላል? ማ ሁወ ተውሂዱል ኢላህ፣ ተውሂዱል ኢላህ የሚባለው ማን ነው ይላል። እንደሚታወቀው ተውሂድ ሶስት ክፍሎች ወይም ባርቶች ይኖሩታል። ሶስት ክፍሎችና ባርቶች ለመኖሩ የቁርአን የሐዲስ ማስረጃዎች አሉ። ሶስት ናቸው በሚል በነስ በቀጥታ ሶስት ክፍል ናቸው የንቀሲም ኢላ ሰላሰቲ አቅሳም ባይልም ቁርአንና ሱናው በተጥቢቅ ግን በተጨባጭ ወይም በተግባር ሶስትነታቸውን የሚያረጋግጡ ብዙ አንቀጾችና ብዙ የሐዲሳዊ ጥቅሶች ስላሉ ከነዚህ በመነሳት ነው ዑለማዎቹ የንሱሶችን ተተቡዕ እና እስቲቅራእ በማድረግ በመከታተል ተነዚህ አይወጡም ብለው ሶስት አይወጡም። አንዳንዶቹ እንዳውም ወደ ሁለት ይከፍሏቸዋል። ሌሎቹ ደግሞ ከሶስትም በላይ ሊያደርጓቸው ይችላሉ። ብቻ ግን ጭምቅ ሲደረጉ ከሶስት አይወጡም የሚለውን አቋም በአብዛኛው ዑለማዎች ስለተቀበሉ ነው ሶስት ናቸው የሚሉት ማለት ነው። ይሄ ምንም አንዳንድ ሰዎች እንደሚሉት ተውሂድ ለሶስት መክፈል ቢድዓ ነው፣ በቁርአን ላይ የለም፣ በሐዲስ የለም እንደሚሉት በሚሉት አባባል ልንወናበድ አይገባም። ለምን ቢባል እነሱ ራሳቸው የሶላት ሸርጥ 9 ናቸው፣ የሶላት ሩክን 14 ናቸው፣ የውዱእ ግዴታዎች ይሄን ያክል ናቸው፣ የውዱእ መስፈርቶች ይሄን ያክል ናቸው ብለው በየፊቅህ ኪታቡ ላይ ሲናገሩ ይሄንን የሚል የቁርአን አንቀጽ ጥቅስና ይሄንን የሚል ሐዲስ አናገኝም። ይሄን ደግሞ በተጨባጭ አምነው ተቀብለዋል። የነዛ የሩክኖቹ የነዛ የመስፈርቶቹ ደሊል ቁርአን ላይ ያለ የለም የሚለውን ነው እንጂ የምናጠናው ታለ እነዛን ቆጥረን ደረስንባቸው ይሄን ያክል ናቸው ይሄን ያክል አይወጡም ብሎ መናገር የነበረውን መናገር ስለሆነ ቢድዓ ሊያሰኘው አይችልም ማለት ነው። የተውሂድም ክፍል እንደዛው ነው እና ከተውሂድ ክፍሎች ውስጥ አንዱ ተውሂዱል ኢላህ ወይም ተውሂዱል ኡሉሂያ፣ ተውሂዱል ዒባዳ፣ ተውሂዱል ዑቡድያ ተብሎ ይጠራልና ይሄ ተውሂዱል ኢላህ የሚባለው ምንድነው ነው ጥያቄው ማለት ነው። እዛው መልሱን ሲሰጡ ሼኹ ምን ይላሉ? ተውሂዱል ኢላህ ማለት ኢፍራዱሁ ቢልዒባደቲ፣ በአምልኮት አላህ ሱብሓነሁ ወተዓላን መነጠል ማለት ነው። በአምልኮት አላህ ሱብሓነሁ ወተዓላን መነጠል፣ ብቸኛ ማድረግ፣ በብቸኝነት ማምለክ። ለምሳሌ ከዱዓኢ ዱዓ ማድረግን ይመስል መለመን የሚገባው ቢለመን ሊሰጥ አቅም ያለው አላህ ሱብሓነሁ ወተዓላ ብቻ ነው። ሌላ ማንም አቅም ያለውና ሊለመን የሚገባውም አካል አይኖር የለምም። ስለዚህ ይህንን ተማምኖ ይህንን አውቆ አላህ ሱብሓነሁ ወተዓላን ብቻ በማምለክ ወይም እሱን ብቻ በመለመን እሱ እንጂ ማይሰጠው እሱ እንጂ ማይችለው በሆነ ነገር ማለት ነው አላህ ሱብሓነሁ ወተዓላን መለመን ዒባዳ ነው። በዚህ እሱን መነጠል ተውሂደል ኢላህ ተብሎ ይጠራል። ወነዝሪ ስለት መግባትን ይመስል፣ ወልሑክሚ ፍርድ መፍረድን ይመስል፣ ፍርድ የሚፈረደው በአላህ ሱብሓነሁ ወተዓላ በፈረደው እንጂ አላህ ሱብሓነሁ ወተዓላ ባልፈረደው በራሳችን በምን አለበት ተመስርተን ወይም በነሸህ ከሌ በነሸህ ሙፍቲ ላይ ተመስርተን የምንፈርደው ፍርድ ሊኖር አይገባም ማለት ነው፣ ስለምንም ጉዳይ ይሁን። ስለዚህ በነዚህ ነገር መነጠሉ በነዚህ ነገር ብቸኛ መደረጉ አላህ ይህን ያደረገ ሰው ተውሂደል ኢላህ ላይ ገብቷል ወይም የተውሂደል ኢላህን የኡሉሂያን ጉዳይ አረጋግጧል ተብሎ ሊባል የሚገባው እሱ ብቻ ነው ማለት ነው። አላህ ሱብሓነሁ ወተዓላ በብቸኝነት መመለክ አለበት። ለዚህም ሲባል ነው እንግዲህ በነቢያቶችና በህዝቦቻቸው መካከል በተውሂደል ኢላህ ጉዳይ ወይም ደግሞ አምልኮትን በአላህ ሱብሓነሁ ወተዓላ ብቻ አድርጉ፣ ገድቡ፣ ከሌላ ወደ ሌላ አታሸጋግሩ በሚለው ጉዳይ ተካራ ውስጥ የገቡት ንትርክ ውስጥ የገቡት በዚሁ ነው።
ለዚህ ማረጋገጫው አላህ ሱብሓነሁ ወተዓላ ምን ይላል? ፈዕለም አነሁ ላ ኢላሃ ኢለላሁ ይላል። ፈዕለም ወቅ አነሁ ነገሩ ላ ኢላሃ አይ ላ መዕቡደ ቢሐቅን በእውነት የሚመለክ የለም ኢለላህ አላህ ሱብሓነሁ ወተዓላ ብቻ እንጂ በእውነት የሚመለክ። በውሸት ብዙ ሊኖሩ ይችላሉ። የማይገባቸው ተለጥፎላቸው ሰው የሰጠዋቸው ወይም ራሳቸው አምልኩን ብለው ሊሆን ይችላል። ይሄ ሁሉ ባጢል ነው። በእውነት አምልኮ የሚገባው ሆኖ የሚመለክ አምልኮት በአጠቃላይ ለሱ ብቻ ሊደረግለት የሚገባ በእውነት አላህ እንጂ ሌላ የለም ይላል የቁርአኑ አንቀጽ ማለት ነው። ይሄ ሆኖ እያለ ከአላህ ውጭ ዝናብ ያመጣሉ ብለን የምናምናቸው ሸይኾች ሊኖሩ አይገባም። የሞቱትም ይሁን ያሉት ከአላህ ውጭ መዓት ያመጣሉ ብለን ልንፈራቸው የሚገቡ ሸይኾች የሞቱም ይሁኑ ያሉ ሊኖሩ አይገባም። እነዚህን ነገሮች ማምጣትም ሆነ ማስቀረት የሚችል አላህ ብቻ ነው። ከዛ ውጭ ግን ሰዎች የሚችሉትን በአቅማቸው ልክ የሆነውን ቢጠይቁ ከሰዎች እሱ ችግር የለውም። እሱ ሚን ባቢ ተዓውኒ አለል ቢሪ ወተቅዋ በመልካም ነገር ላይ ተመተጋገዝና ተመተባበር ነው የሚቆጠረው። አላህ ሱብሓነሁ ወተዓላ ይህን በተመለከተው ተዓወኑ አለል ቢሪ ወተቅዋ በጥሩ ነገር በመልካም ነገር ተጋገዙ፣ ተደጋገፉ ብሎ አዟል። ነቢዩም ዓለይሂ ሰላቱ ወሰላም አማኝ ለአማኙ መደጋገፍ እንዳለበት ወይም ደግሞ ተጎኑ መቆም እንዳለበት በቸገረው ነገር በሚችለው ማገዝ እንዳለበት ሲያበረታቱ ይሄ ምንም ችግር የሌለው የሆነ ነገር መሆኑን ያሳያል ማለት ነው። ነገር ግን ዝናብ ማምጣት አላህ እንጂ ሌላ አይችልም። ሰዎች በተለይ እንደኛ ሀገር ተጨባጭ ዝናብ በሚጠፋ ጊዜ እነ ሼህ እከሌ ተቆጥተው ነው፣ ዶሮቸውን ሳንከፍት ቀርተን ነው፣ ሰደቃ ሳናደርግ ቀርተን ነው። ስለዚህ ለእሳቸው ሰደቃ ልናደርግ ይገባል፣ እሳቸው ናቸው በሩን የዘጉት፣ ሰደቃ ስናደርግላቸው ተደስተው በሩን ይከፍቱታል እያሉ ዘጊና ከፋች አድርጎ አንድን ፍጡር ማቅረብ ይሄ በጣም ትልቅ ሽርክ ውስጥ የሚያስገባ የሆነ ተግባር ነው ማለት ነው። ይሄ በየአካባቢያችን ሁላችንም የምናውቀው ነው። ከዚህ ነገር ህዝባችን ሊቆጠብና ሊርቅ ይገባል። አላህ ሱብሓነሁ ወተዓላ እንጂ ዝናብን ሌላ ሊያመጣው የሚችል የለም። ለዚህ ማረጋገጫው ቁርአን ለምንቀራ ሰዎች አላሁ ሱብሓነሁ ወተዓላ ምን ይላል? እናንተ ናችሁ ወይስ ሌላ ሰው ነው? እናንተ ናችሁ ወይስ እኛ ነን ዝናቡን ተዳመናው ላይ የምናወርደው ይላል። እሱ ብቻ እንደሆነ ሲጠቁም ማለት ነው። ተሐዲ ሲያደርግ ማለት ነው። ፈዕለም ወቅ አነሁ ነገሩ ላኢላሃ ኢለላህ ከአላሁ በስተቀረ በእውነት የሚመለክ አምላክ እንደሌለ ወቅ አይ ላ መዕቡደ ቢሐቅን ኢለላህ በእውነት የሚመለክ የለም ከአላህ ውጭ። ፈሊኩን የሐዲሱን ማስረጃ ስናመጣ ነቢዩ ዓለይሂ ሰላቱ ወሰላም እንደሚታወቀው ሙዓዝ የሚባለውን ሶሓባቸውን ወደ የመን ለማስተማር ለሰበካ ልከውት ነበር። እሱም ብቻ አይደለም ሌሎችንም ሶሓባዎች ልከዋል። በእርግጥ ግን እሱን ልከው ነበርና በዚህም መሰረት ትምህርት አስተምረው ነበር፣ አስጨብጠው ግንዛቤ አስይዘው ነበር የላኩትና ኢነከ ተእቲ ቀውመን አህለ ኪታቢን የመጽሐፍት ባለቤት የሆኑ ሰዎች ዘንድ ነው የምትሄደው እና የእውቀት ስንቅህ የእውቀት ክምችትህ ጠንከር ያለ ሊሆን ይገባል። እነሱ የሚያነሱት ኢሹ ሌላኛው የማያውቅ እውቀት የሌለው ሰው እንደሚያነሳው አይደለም። ጠንከር ያሉ ጉዳዮችን አጀንዳዎችን ሊያነሱ ይችላሉ። ለዛ በቂ የሆነ ምላሽ የምሰጥበት የእውቀት ስንቅና ሀብት ተለለህ ደግሞ በማስለምህ ፈንታ የበለጠ ወደ ጥፋት ልትዳርጋቸው ይችላል እና ጥንካሬ አድርግ፣ ዝግጅት ይኖርህ በሚል ጥቆማ አይነት የሚሄድባቸው ሰዎች ምን አይነት እንደሆኑ ገለጹ ማለት ነው። ከዚህም ብዙ የምንማረው ቁም ነገሮች አሉ። ትምህርታችን እንዳይበዛብን ላለማስፋት እንጂ ያኔ በላኩት ጊዜ ምን አሉት ታዲያ? ፈሊኩን አወለ ማ ተድዑሁም ኢለይህ መጀመሪያ ወደ እሱ ጥሪ የምታደርግላቸው ሰበካ የምታደርግላቸው የንግግር ጅማሮህ የምታደርግበት ነገር ይሁን ሸሃደቱ አን ላ ኢላሃ ኢለላህ ከአላሁ በስተቀረ በእውነት የሚመለክ አምላክ እንደሌለ ወደ መመስከር ወደዚህ ምስክርነት እንዲመጡ ጥሪ አድርግላቸው። አይ ኢላ አን ዩወሒዱላህ አላህን በአምልኮት ብቸኛ እንዲያደርጉ ወደዚህ ጥሪ አድርግላቸው በማለት ነቢያችን ሰለላሁ ዐለይሂ ወሰለም ለሙዓዝ ረዲየላሁ አንሁ ሂዶ የዳዕዋ ተልእኮውን ወይም ደግሞ ኃላፊነቱን በዚህ ጀምሮ እንዲፈጽም ያዘዙበት ተጨባጭ ያሳያል ማለት ነው። ይህም እንግዲህ ወደ የት ነው ጥሪ የሚደረግላቸው? የተውሂደል ኢላህ ወይም የተውሂደል ዒባዳን ጉዳይ እንዲያረጋግጡ አምልኮት ለአላህ ሱብሓነሁ ወተዓላ ብቻ መሆንን
እንዲያረጋግጡ ይህንን እንዲመሰክሩ። ይሄ ነው ተውሂደል ኢላህ ማለት፣ ይሄ ነው ተውሂደል ዒባዳህ ማለት። ይህ ነው ነቢያቶችንና ህዝቦቻቸውን አላግባባ ያለው። ይህ ነው አሁንም ቢሆን በሙወሒዶችና በሙኸሪፎች መካከል ወይም ደግሞ በአላዋቂዎች መካከል አተካራ ውስጥ እያስገባ ያለው። የሱና ሰዎች የነቢዩ ዓለይሂ ሰላቱ ወሰላምን መልእክት በትክክል የወረሱና የቀሰሙ ያንንም በትክክል ለማህበረሰቡ ለማድረስ ደፋ ቀና የሚሉ ወንድሞችና እህቶች ተተቃራኒ ኃይሎች ችግር የሚደርስባቸው በዚሁ የተውሂድ ጉዳይ ነው፣ በአብዛኛው ማለት ነው፣ በአብዛኛው። ስለዚህ ይሄ ነቢያዊ የሆነ ፈለግ ስለሆነ ነቢያዊ የሆነ አካሄድ ስለሆነ እነዛኞቹ ሰዎች ስለነቀፉ እኛ ልናቋርጠው ወደኋላ ልንለው አይገባም። በዚሁ ላይ ወደፊት ገስግሰን ሂደን እስተ ፍጻሜው መድረስ ወይም ማድረስ ይጠበቃል ማለት ነው። አላኩሊን የተውሂደል ዒባዳ ወይም ተውሂደል ኢላህ ተብሎ የሚጠራው የተውሂድ ክፍል ትልቁና አንኳሩ የተውሂድ ክፍል ነው። እዚህ ላይ ህዝባችን በተለያዩ መንገዶች ወደ ሽርክ የገባባቸው መንገዶች በጣም ብዙ ናቸው። በተውሂደል ኢላህ ላይ ማለት ነው። ምናልባት ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል ያመልካል፣ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል ይለምናል፣ ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል ስለት ይገባል። የመሳሰሉ ነገራቶችን ሲያደርግ የምናየው ሁሉ ይሄ የሽርክ ክፍል መሆኑ ለማህበረሰባችን ግልጽ ልናደርገው ይገባል ማለት ነው። ይህንን ነው እንግዲህ የዛሬው የቁጥር 6 ኪታቧ ክፍል እያስተማረን ያለው ማለት ነው። ወደ ቁጥር 7 ስንመጣ ከዚሁ ከተውሂድ ክፍል ጋር የተያያዘ አጀንዳ ነው። አጀንዳው ጥያቄ ምን ይላል? ማዕና ላኢላሃ ኢለላህ፣ የላኢላሃ ኢለላህ ማዕናው ምንድን ነው? ላኢላሃ ኢለላህ ማለት ትርጉሙ ምንድን ነው የሚል ጥያቄ ያነሳል። ይሄን በደንብ ልናውቀው የሚገባ የሆነ ርዕስ ነው። ሰዎች ላኢላሃ ኢለላህ ማለት ላኻሊቀ ኢለላህ ማለት ከአላህ ውጭ ፈጣሪ የለም ብለው የሚገነዘቡ በጣም አያሌ ናቸው፣ በጣም ብዙ ናቸው። ስለሆነም ሽርክ ውስጥ ሲገቡ የገቡ አይመስላቸውም። የላኢላሃ ኢለላህን ማዕና ያፈረሱ አይመስላቸውም። ለምን? ማዕናዋ ፈጣሪ ከአላህ ውጭ የለም ማለት ስለሆነ እነሱ ጋር ማለት ነው። ይሄ ግን ስተት ማዕና መሆኑ ሊነገራቸው ይገባል። ወይም ደግሞ ስተት ባይሆንም እንኳን ቁሱር ያለበት ማዕና መሆኑ ሊነገራቸው ይገባል። ጉድለት አለበት። በእርግጥ አዎ ፈጣሪ አላህ ሱብሓነሁ ወተዓላ ነው፣ ሌላ ፈጣሪ አለ ማለት አይደለም። ሆኖም ይህንን ማዕና ብቻ የያዘች ሳትሆን ተፈጣሪነቱን ባሻገር ተመላኪነቱንም በብቸኝነት ተመላኪነቱንም የምትጠቁም የሆነች ቃል መሆኗን አረፍተ ነገር መሆኗን መገንዘብ አለባቸው ማለት ነው ሰዎች። ሸይኹ እዚሁ ላይ ለጥያቄያቸው መልስ ሲሰጡ ያው እንደሚታወቀው የሸይኹ ኪታብ ጥያቄ ያነሳሉ፣ እዛው ላይ መልስ ይሰጣሉ። ለመልሳቸው የቁርአን የሐዲስ ማስረጃ ያጣቅሳሉ። እንደዚህ ያሉ ኪታቦች ጥሩ ናቸው ለማህበረሰባችን። በተለይ አንደኛ ጥያቄ ይኖራል፣ ለጥያቄው መልስ ታጣ ሰውየው መልሱ እዛው አለ። ለመልሱ ደግሞ ምን መሰረት ላይ ሆናችሁ ነው ይሄን መልስ ልትመልሱ የቻላችሁት? ምን ማስረጃ አላችሁ ከተባለ ማስረጃው የቁርአን የሐዲስ እዛውን ያጣቅሳሉና ይሄ መሸምደድ ብቻ ነው ተኛ የሚጠበቀው። ሸምድዶ እምነታችንን የማስተካከል የማረም ሁኔታዎችን መፍጠር ብቻ ነው የሚጠበቀው። ብዙ ስራዎችን አቃለውልናል ማለት ነው። ላ ማዕቡደ ቢሐቅን ኢለላህ፣ ከአላህ ሱብሓነሁ ወተዓላ በስተቀር በእውነት የሚመለክ አምላክ የለም ማለት ነው። ላኢላሃ ኢለላህ ማለት ማዕናው ላ ማዕቡደ ቢሐቅን፣ በሐቅ የሚመለክ የለም፣ ኢለላሁ አላህ እንጂ በሐቅ የሚመለክ የለም ማለት ነው። አያችሁ፣ ፈጣሪ ከአላህ ውጭ የለም ማለት አይደለም። ወይም ደግሞ የሚመለክ አላህ እንጂ የሚመለክ የለም ማለትም አይደለም። አላህ እንጂ የሚመለክ የለም፣ ላ ማዕቡደ ኢለላህ አላህ እንጂ የሚመለክ የለም ብለን ብንተረጉመው የሚመለኩት ሁሉ አላህ ናቸው ማለት ነው የሚሆነው። ጥንቃቄ እናድርግ። ከአላህ ውጭ አምላክ የለም፣ ከአላህ ውጭ አምላክ የለም፣ ከአላህ ውጭ ተመላኪ የለም ብለን ብንናገር ይሄ ስህተት ትርጉም ነው። ከአላህ ውጭ ተመላኪ የለም ከተባለ የሚመለከው ሁሉ አላህ ነው የሚል ማዕና ይይዛል። ነገር ግን ምንድነው ብለን መተርጎም ያለብን? ከአላህ ውጭ በእውነት ይቺ በእውነት ቢሐቅን የምትለዋ መቅረት የለባትም ማለት ነው። በእውነት ከአላህ ሱብሓነሁ ወተዓላ ውጭ የሚመለክ የለም
ይሄ ትክክለኛው ማዕና ነው። እነዚህ የሚመለኩት ምንድን ናቸው ከተባለ እነዚህማ በባጢል ናቸው፣ በከንቱ እየተመለኩ ነው፣ የማይገባቸው ናቸው። ለዚህም ማረጋገጫው ዛሊከ የሚሆነው ይላል አላህ ሱብሓነሁ ወተዓላ ቢአነ አላህ ሁወል ሐቁ አላህ እውነተኛ ተመላኪ ስለሆነ ነው። ውሸት የሌለበት እውነተኛ ተመላኪ አምልኮ ለሱ የሚገባው ስለሆነ ነው። ወአነ ማ የድዑነ ሚን ዱኒሂ ከሱ ውጭ የሚያመልኳቸው አካላቶች ደግሞ አልባጢሉ ባጢል ስለሆኑ ነው ይላል። ባጢል ነው፣ ለመመለክ የሚያበቃቸው ቡርሃን ማስረጃ የላቸውም ማለት ነው። አልፈጠሩም፣ ሲሳይ አልሰጡም፣ የመሳሰሉ ነገሮችን አላደረጉም። የፈጠረ ሲሳይ እየሰጠ ነው በብቸኝነት መመለክ ያለበት። መን ቃለ ላኢላሃ ኢለላህ ነቢዩም ዓለይሂ ሰላቱ ወሰላም የሐዲስ ማስረጃ እናምጣ ከተባለ ላኢላሃ ኢለላህ ያለ ሰው አሁን ቃለ ሲሉ ያለ ሲሉ ማለት ላይ ብቻ እንዲያው ቀውሉን ብቻ የተጠቀመ ማለት እንዳልሆነ ከሌሎች ማስረጃዎች እንማረዋለን። አሁን ይሄ ቀጥታ ቃሉ ምን ቃለን የሚለው ግን ቃለ በማለት የተፈለገው ከማዕናውን ተማመን ጋራና ሙቅተዳውን ተመስራት ጋራ ነው። ቀውሉ ብቻውን ሳይሆን ሙጀረደ ለፍዝ ሳይሆን ማዕናውን ተማመን ጋርና እንዲሁም ደግሞ የላኢላሃ ኢለላህን ሙቅተዳ የሚያስፈርደውን ነገር ተመፈጸም ጋር ያለ ማለት ነው ለሚለው ማዕና ሌሎች ማስረጃዎች አሉ። ይሄማ ከሆነ ማለት ላይ ብቻ የተገደበ ከሆነ ሙናፊቆቹ የሚጠቀሙበት ነበር። ምክንያቱም ላኢላሃ ኢለላህ ስለሚሉ እንደ ቃል ሙጀረደ ለፍዙን ስለሚያነሱ እነሱም ተጠቀሙ ማለት ሊሆን ነው። እነሱ ደግሞ እንዳልተጠቀሙ እንዳውም ተካፊሮቹ ንጹህ ካፊሮቹ በታች ቅጣት እንደሚገባቸው እነል ሙናፊቂነ ፊ ደርኪል አስፈሊ ሚነናር ሲል አላህ ሱብሓነሁ ወተዓላ ጠቅሷቸዋል። መዓ ከውኒሂም የቁሉነ ላኢላሃ ኢለላህ ወየሰሉነ ወየሱሙነ ወየሑጁነ ወየዘኩነ ይህን ሁሉ ወዩጃሂዱነ ይህን ሁሉ እያደረጉ ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚነናር። ይህ ሙጀረደ ለፍዙ ብቻውን ወይም ሙጀረደ ዛሂር አልዓመል የውጫዊ የሆነ አካል ገጽታ ስራ ብቻ አይጠቅምም ማለት ነው። እና መንቃለ ሲሉ እዚህ ጋር ልብ ልንለው የሚገባው ነገር ቀውሉ ላይ ብቻ የተጠነጠነ ሳይሆን የሰራም ያመነም ማለትን በውስጡ ልናካትተው ልናሳቅፈው የግድ ይላል። ላኢላሃ ኢለላህ ላመዕቡደ ቢሐቂን ኢለላህ በእውነት ከአላህ ሱብሓነሁ ወተዓላ ውጭ የሚመለክ የለም ብሎ የተናገረ ሰውና ያለ ሰው ወከፈረ ቢማ ዩዕበዱ ሚን ዱኒላህ ከአላህ ውጭ የሚመለኩ በሆኑ አካላቶች የካደ አሉ። የካደ መመለክ አይገባቸውም፣ ከንቱ ነው፣ ባጢል ነው፣ አታምልኩ ብሎ የእነሱን መመለክ እውቅና ያልሰጠና የካደ ሰው ሐሩመ ማሉሁ ወደሙሁ እዚህ ዱንያ ላይ ገንዘቡም ደሙም እርም ይሆናል አሉ። እዚህ ጋር ላኢላሃ ኢለላህ ብቻ ማለቱ ተገቢ ጥቅም እንደሌለው ወከፈረ የሚለውን አስከተሉበት ማለት ወከፈረ የካደ ሰው ቢማ ዩዕበዱ